አሜን። መቃባ ከኒልማ ከነፉረ ኩልኩሉ ዋቀቶኮ አሜን። ክቡር አባታችን መጋቤ ሃይማኖት ቆሞስ አባ ገብረ ማርያም ገብረ መድኅን የዚህ ታላቅ የሁለቱ ደብር አስተዳዳሪ፣ ክቡር አባታችን ባይታዊ አባ ወልደ ዮሐንስ፣ ክቡር መምህር ዲያቆን ኩመላ ኦሌክሳ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የወልደ አፈራዋ በረቶተ ኦሮሞ ሰብሳቢ፣ እንዲሁም ይህንን ጉባኤ ለመሳተፍ ለመታደም ከተለያዩ ከሀገረ ስብከት እንዲሁም ከማዕከላት የመጡ ሊቃውንት፣ መምህራን፣ ዘማሪያን አሉ። ሁሉንም ስም ጠርቼ መጨረስ ስለማልችል መምህራን፣ ሊቃውንት ቤተክርስቲያን፣ ዘማሪያን፣ ከክርስቶስ ክርስቲያን ከወልድ ውሉድ ከመንፈስ ቅዱስ መንፈሳውያን የተሰኛችሁ አባቶች፣ እናቶች እንዲሁም ሕፃናት ጭምር የእግዚአብሔር ሰላምታ ጠይቃችኋለሁ። ሰላም በሉኝ። እንደምን አደራችሁ? አካም ቡልተኔ እንደምን ቆያችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግነው እቺን ሰዓት ባርኮና ቀድሶ ሰጠን። የአባቶቻችን አምላክ ስሙ የተመሰገነና የተወደሰ ይሁን። አትለይምና እመቤታችን ቅድስት ድንግል ማርያም፣ መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት ክብራቸው ለማድረጋቸው የተመሰገኑና የተወደሱ ይሁኑ። ከንገለቶ መኒዳ ከኑልፋታን ኑፋታን እንኳን ከጨለማ ወራት ወደ ብርሃናዊ የሆነው ከህልመልመልክ ግዛት ወደ ብርቅኤል ግዛት ጨለማ የነበረው ጭቃው ክረምቱ ያስቸግሮ የነበረ ወደ ለምለምና አበባ የሞላበት ወራት በሰላም እንኳን ተሸጋገራችሁ አሻገረን። የእግዚአብሔር ቤተሰቦች የዛሬ ዓመት ከኛ ጋር የነበሩ ዛሬ ግን ከኛ ጋር ያልኖሩ ሰዎች ብዙ ናቸው። ለእኛ ግን እግዚአብሔር በሕይወታችን ላይ የንስሐ ዕድሜ ሰጥቶን ጨምሮልን ለዚህ ሰዓት ያደረሰን የአባቶቻችን አምላክ ስሙ የተመሰገነና የተወደሰ ይሁን። በደንብ ብላችሁ አመስግኑ። እንደ እግዚአብሔር መልካም ፍቃድ በዚህች ሰዓት ውስጥ አብረን የምንማማረው የትምህርታችን ርዕስ የሚሆነው 7 ቀንድ ያለው ዘንዶ ወጣ በምን ይሆናል? ስንት ቀንድ ያለው ምን ወጣ? ዘንዶ። እግዚአብሔር ይህንን ዘንዶ ከኛ ያስወገደልን። ይህንን ኃይለ ቃል የምናገኘው በራዕየ ዮሐንስ ምዕራፍ 13 ቁጥር 1 ላይ ነው። አከየመ waaqayዮት ሰዓተነ ኬሰት ከወሊትን በረን ከወሊትን ዱባን ባን በቶርበ ከንቀሙ ጀዌን ብርሃን ኒበኤ ከንጀዱታ waaqayዮ ጀዌ ከነኑራት ያደበምሲሱ ጀቻ ከነ አርገኑ እርጋ ዮካን ሙለተ ዮሐንስ በቆና ኩለ ሰዲ ለኮሰ ተቆራጥ ይህን ራእይ ያየው ቅዱስ ዮሐንስ ነው። ቅዱስ ዮሐንስ የጣመ ምግብ እየበላ አይደለም ይህንን ራእይ ያየው። የእግዚአብሔርን ቃል እየሰበከ ሃይማኖትን ስላስፋፋ እውነትን ከውሸት ስለለየ በባህር ውስጥ ተጥሎ እያለ ይህንን ራእይ ተመለከተ። የትምህርታችን ርዕስ ዋና ዓላማ ይህንን 7ቱን ቀንድ አውቀን
ከራሳችን ጋራ እያመሳከርን ችግራችንን ጉልበታችንን ሞልተን ለመንግስቱ እንድንዘጋጅ ነው። እግዚአብሔር አምላካችን ለሁላችን ምስጢሩን ይግለጥልን። ጀቻ ከነከን ዱበቴ ከን አርጌ ሙለተ ከና አባ keenya ዮሐንስዳ ቁልቁሉን ዮሐንስ ጀቻ ከነከን አርጌ ሙለተ ከነከን ሁበቴ jireenya gaarii waan namidhaawu waan namatti tolu nyaachaa dhugaa miti yaa saboota Waaqayyo waa'ee Waaqayyo lallabaa dhugaa sobarraatii adda baasa yeroo deemutti warri dhugaadhaaf diina ta'an isa hiruudhaan galaana keessa taa'uudhaan mul'ata kana arge. Mul'anni kunis gaanfa torba kan qabu jawween kabira yeroo inni galaana keessaatii ba'uunan argee jedhe. Kaayyoon lallaba kana kaayyoon barumsa kana gaanfawwan torba kana hubannee beeknee jireenya keenya walittinis wal madaalchisnee amantaa keenyatti cimnee dhaabbachuudhaan Waaqayyotti kooluu galuudhaan jireenya bara baraa jiraachuudhaaf akka qophoofnudha. Icciitii kana Waaqayyo uumaan keenyi duukaa bootaadhaaf kan ibsinuuf isiniidhaafis nuuf haa ibsu. በራዕየ ዮሐንስ ምዕራፍ 13 ቁጥር 1 ጀምረን ስናነብ ሌላ ዘንዶም ከባሕር ሲወጣ አየሁ ይላል። 10 አርዕስትና 7 ቀንድ አለው ይላል። ስለ 10 ራሶቹን ለመማር ሰዓታችን አይበቃንም። ዛሬ የምንማማረው 7 ቀንድ የሚል ነው። ሌላ አውሬ ወጣ አለ። ከዚህ በፊት አውሬ መጥቶ ነበር ማለት ነው። ከዛም ቢለይ ሌላ አውሬ መጣ። ከዚህ በፊት የመጣ ሔዋንና አዳምን ያሳተ ያ አውሬ መንገዱን ቀይሮ ስሙን ቀይሮ የእግዚአብሔር ሰዎችን ከቤቱ ሊያወጣ 7 ቀንድ አብቅሎ መጣ ይላል። እግዚአብሔር ይህንን ዘንዶ ያዝልን። 7 ቀንድ አለው። በቀንዱ ሊዋጋ በቀንዱ ሊጥለን 7 ቀንድ አብቅሎ መጣ። መጫን ቁልቁሉን ሙለተ ዮሐንስ በቆና ኩረሰዲ ለኮሰ ተቆቴ ቀምኔሮ ዱብስኑ jawween kan biraan gaanfa torba kan qabu mataa 10 kan qabu galaana keessaa bahee jedha. Jawween tokko dhufeera kana dura jechuudha kan beeknu. Innis Addaamiif Hewaaniitiin kan dogongorsedha. ያ ዘንዶ ጥንተ ጠላታችን የሆነው ዲያብሎስ ነው። ማን ነው? ዲያብሎስ ነው። ቢከኝንሱን ጀዌ ከንጀለመ ኩን ዱሪቲ ከሌ ገልቀቤ ዲነኬን ደከንተ ዲያብሎስዳ ጋንፈ ቶርባ ቀባ ጀዴ ከሌሳ አዳሚቲ ከንኒ ደጎንጎርሰሶ ጋንፈን ቢቅልችን ቱሬ ካረሰኝ አዳሚቲ ኢጆሌ አዳሚቲ ደጎንጎርሱዳፍ ጋንፈ ቶርባ ቢቅልቼ ዱፌ gaanfa kanaatiin nuti fachuudha. Gaanfa kanaatiin nu kuffisuudha. Seexanni kun nutti dhufeera. Waaqayyo seexana kana nurraatii haa gunu. Waaqayyo seexana kana nurraatii haa hidu. ይሄ ቀንድ ምንድን ነው? 7 ቀንድ ያለው ማንን ነው? ቀንድ የተባለው ኃጢአት ነው። ምንድን ነው ቀንድ የተባለ? ምንድን ነው? ራስማው gaanfa kan jedhame cubbuudha. Maalidha? Cubbuudha. ይሄ ዘንዶ ይሄ ሰይጣን ወደ ዓለም ከባሕር የወጣው
ያ አውሬ 7 ኃጢአትን የሚያሰራ ነው። ስንት ኃጢአት? ይህንን ኃጢአት እያወቅንም ሳናቅም እየሰራን ነው። ስለዚህ ከዚህ ኃጢአት ለመውጣት ዘንዶው ከኛ ካልተወገደ፣ ዘንዶው ቀንዱ ካልተሰበረ ከባድ ስለሆነ ወደ እግዚአብሔር ተመልሰን ልቦናችን ለእግዚአብሔር ከፍተን ቀንዱን ሰብረን እንድንገባ እግዚአብሔር የልያን ልብ ከፈተ፣ የሁላችንን ልቦናችን ከፍቶልን ቃሉን እንድንሰማ የእርሱ መልካም ፈቃዱ ይሁንልን። ጋን በቶርባ ቀባጀደ ጋን ቢቶርቢ ኩን ጩቡዳ ጩቡ ከነሶን ቤኪኒስ ቤግኔ ሴጣንን ሆጀቺሳ ጅራ ሴጣን ነከንን ሆጀቺስ ኔዳ ጋን በሳተናት ነከኑ ኩፍስ ኔዳ ጩቡ ከነ ቤኩን በርባቺሳ ጩቡ ከነ ዲሱን ሞ ሴጣን ኩን ራቲ ኩፉ ቀባ ከናዳፊስ ጋን በሳተናት ከጨጨብስሉዳ लब्बे केन्या लब्बे लिया कंपनी वाके लब्बे केन्या बने सगले सा कबरन डापे डाकला सनुपातो 7 ኃጢአት የሚያሰራ ሰይጣን ተጣለ ተላከ ወጣ። ሰይጣን እኛ ላይ ስለበረታ እኛ ላይ ስለሰለጠነ እልልታ ሰይጣን እኛን ኃጢአት ሊያሰራ 7 ቀን ይዞ ወደዚህ ዓለም መጣ። ደስ ይላል። ሰይጣኑ ቀንዱ ሲሰበር እንላለን፣ ሳይገባን እልል አንል። እግዚአብሔር አሁን ቀንዱን ይስበርልን። ስለዚህ ስለ ቀንዱ ነው የምንማረው። 7 ቀንድ አለው አለ። 7 ኃጢአት የሚያሰራ አንደኛ ኃጢአቱ ኃጢአተ አዳም ነው። የአዳም ኃጢአት የአዳም በደል የሚያሰራ ሰይጣን ተላከ። የምን ኃጢአት? የአዳምን ኃጢአት የሚያሰራ ሰይጣን ወደዚህ ዓለም መጣ። እንዲጀልቀባ ጋምቢ ቶርባንሱን የሮ ሂራሙ የሮ ይምሳሙ ጋም በንጀደም እንቆቆፋን ጩቡ ዋን ቶርባን ኬሳቲ ጩቡ አዳምዳ የአዳም ኃጢአት ነው። አዳም በኦሪት ዘፍጥረት ምዕራፍ 1 ቁጥር 16 ላይ እንደምናነበው በሁሉም ላይ ስልጣን ተሰጥቶት ዓለምን ይገዛ የነበረ ታላቅ ሰው ነበር። የተሰጠውን ስጦታውን ናቀና ሌላ ስልጣን ፈለገ። አምላክነትን ፈለገ። አምላክ መሆን አማረው። እግዚአብሔር የሰጠውን ለሱ ያስተላለፈውን ትእዛዙን አፈረሰ። ከእግዚአብሔር ጋር ተጣላ። በኦሪት ዘፍጥረት ምዕራፍ 3 ቁጥር 16 ጀምረን ስናነብ አዳም ከእግዚአብሔር ጋር የነበረው ክብሩ ስለተዋረደ ራቆቱን ሆኖ ከእግዚአብሔር ሸሸ ይላል። ስለዚህ የመጀመሪያው ሰይጣን ስራውን የሚሰራ የአዳምን ኃጢአት ማሰራት ነው። ሰው ኃጢአት እየሰራ ክብሩን እንዲያጣ ከእግዚአብሔር እንዲሸሽ ለዝሙቱ፣ ለምንፍቅናው፣ ለኃጢአት ሁሉ በሩን እንዲከፍት ማመቻቸት ነው። የማን ስራ? የዲያብሎስ ስራ። ይህንን የሚያሰራ አውሬ ተላከ አለ። የእግዚአብሔር ቤተሰቦች የአዳምን በደል እየሰራን ያለን ስንቶቻችን ነው ዛሬ? አዳም የተሰጠውን ጸጋ ሳያመሰግን ሌላ ጸጋ ፈለገ፣ ተመኘ። ዛሬ ቤት ያገኘን መኪና እንመኛለን። መኪና ያለን ሰዎች ደግሞ ሌላ እንመኛለን።
የዕለት ጉርስ ያለን ደግሞ ሌላ እንመኛለን። ምኞታችን ብዙ ሆነ። የእግዚአብሔር የሰጠንን እስቲ ተመስገን ይህን ሰጥተኛል ብለን የምናመሰግነው ስንቶቻችን ነው? የእግዚአብሔር ቤተሰቦች ሰይጣን እየሰራ ነው። አንዱ ቀንዱ ወደኛ ገብቷል ማለት ነው። በቀንዱ ሊጥለን ነው። ስለዚህ ከዚህ ኃጢአት መውጣት ያስፈልገናል። ያሰቦታ ዋቀዮ ጋም ፈተቆኒ ጀዳሜ ጩቦ አዳምዳ አዳም ሴረው መማወቆና ተቆለቆም ፍሪክ ደሚደረት አካዱኛ ከነቡልቱ አካዱኛ ከነብቱ ሁሉማ አቦን ሳፍከና ሜራ አዳም ገሩ ከና ሳፍከና መሰና ወላሌት ከና ከብራ በርባል ሰይጣን ዲስኩፍይዘ ሴረው መማወቆና ሰዲደኮ ተቁደ ጃረት ከዱብስቱ አዳም ከና ሳሰነ ሮዳ ቤቲ ቁላቡ ዋቀዮ ወሊትን ወሎል አዳምስ ዋቀዮ ጀላቲ በቃት ያሰውታ ዋቀዮ ረሜቀን ከኘ ዋቀዮ ጀላቲ kan በቀቻ ጅሩ ከና ዋቀዮ ሉፍ ከንደ ሰነ ወላለ ዋቀዮ ሰሉፍ ከንደ ካቲ ገለቴፈቹ ዳዳምኔ ዋናም ብራ ሀውቲ ሀዊዳን ጉተምኔ ዋቀዮ ቴኑ ሶንገለቴፈቲ ካንደ ዴቢ አጀሩ ሜቀን ከኛዳ እግዚአብሔር ሰጠንን ሳናመሰግን ሌላ ነገር እየተመኘን በሰጠን ላይ ሳናመሰግን እግዚአብሔር ብዙ ጊዜ ያሳልፈናል። ስለዚህ ይህንን ቀንድ እንዲሰብርልን ለእግዚአብሔር አደራ ማለት ያስፈልገናል። ይህን እግዚአብሔር ቀንዱን ይስበርልን። በምኞት በሀሳብ ከእግዚአብሔር ጋር ሳንኖር የሚያደርገን መንፈስ እግዚአብሔር ይስበርልን። ስለዚህ አንደኛው የአዳምን ኃጢአት የሚያሰራ መንፈስ ተላከ አለ በምስጢር። ሁለተኛ ቀንድ የተባለው ሰባቱን ስንዘረዝር ሞተ አቤል ነው። የአቤል ሞት አቤልን ታውቃላችሁ? አቤልን ማን ነው የገደለ? ማን ነው የገደለ? ቃየል ምኑ ነው? ወንድሙ ነው። ሁለተኛ መንፈስ ወደ ዓለም የተላከው ዘንዶ 7 ቀንድ ያለው ወንድሙን ወንድም እንዲገል የሚያደርግ መንፈስ ወደዚህ ዓለም ተላከ። በኦሪት ዘፍጥረት ምዕራፍ 4 ቁጥር 8 ላይ አቤል የዋህ ስለነበረ ከቃየል ከወንድሙ ጋር ሄደ። ቃየል ወንድሙን ገደለ ይላል። ዛሬ ወንድሙ እየገደለ አይደል? የእግዚአብሔር ቤተሰቦች ኢትዮጵያ ላይ ምን መጣ? ጠላት፣ ሌላ ጠላት መጥቷል እንዴ? ማንን እየገደለ ነው? ማንን እየገደለ ነው? ወንድሙን እየገደለ ነው። ስለዚህ ይሄ አውሬ ስራውን እየሰራ ነው ማለት ነው። ሁለተኛ ቀንዱ እኛን ገልጦናል። ንጹህ ደም እየፈሰሰ ነው። ንጹህ ደምን እያፈሰስን ነው። በመሳሪያ ብቻ አይደለም፣ በሐሜት ሰውን እየገደልን አንውልም እንዴ? ወንድማችን እያማን እንውላለን። ስለዚህ ይሄንን የሚያሰራ አጋንንት መንፈስ ተላከ አለ። እንዲህ ለማፋን ጋንፋ ካን ጀዳሜ ጩቡ ዮካን ሞዶ አቤል አቤልትን የሚጣጀስ ቃየል ጠጀስ ቃየል ሞ የኝዳ አቤል ማልዳ ኦፖሌሳት ኦፖሌሳትን ኦፖሌቲን አካጀስቱ ካንጎዱ አፉሪ ሃማን ገራድኛ ከናት ኤርጋሜ ጀደ ሴረሞ ማበቆና አፉር ላኮሳ ሳደትረት አቤል ቃየል ኦቦሌሳ አቤልቲን አጀሴ ጀደ ሀራስ ያሰቦታ ዋቀዮ ብየ ኬኛ ኬስታ አካን ጅሩ ብይ ኬኝ ወልኛታ ካን ጅሩ ብይ ኬኝ ወልፍታ ካን ጅሩ ዲኒ ከብራ ካን ጥፈ ጅራ እንጅሩ ኦቦሌሳ አጀሳ ጀደ አሁንም ይህንን መንፈስ እግዚአብሔር ከኛ ያንሳልን እንላለን እንጂ
መንፈሱ እየተቆጣጠረን ነው። እግዚአብሔር አሁንም መንፈሱን ያዝልን። ሁለተኛ ቀንዱ ይሄ ነው። ወንድሙን ወንድም እንዲገል የሚያደርግ መንፈስ ነው። ሶስተኛ ቀንዱ ወይም ደግሞ ኃጢአት የሚያሰራ ይሄ መንፈስ ኃጢአተ ሰዶም ነው። ግብረ ሰዶም የምንለው ማለት ነው። በኦሪት ዘፍጥረት ምዕራፍ 6 ቁጥር 1 ጀምረን ስናነብ በምድር ላይ ሰው በበዛ ጊዜ የእግዚአብሔር ሰዎች የሰው ልጆችን አይተው ተመለከቱ፣ ለዝሙትም ተነሳሱ ይላል። እንደ መላእክት ይኖሩ የነበሩት የሴት ልጆች በቃየል ልጆች በክፉዎች ሰዎች ተጠመዱ። እግዚአብሔር ያልፈቀደላቸውን ግብር ሰሩ። ወንድ ከወንድ ጋር መተኛትን አመጡ። ሴት ከሴት ጋር መተኛትን ጀመረች። ወንድ ወንድን ማግባት ጀመረ። ሴት ሴትን ማግባት ጀመረች። ይህ መንፈስ በዓለማችን ላይ የለም? የእግዚአብሔር ቤተሰቦች የለም ወይ? አለ። ወደ ዓለም ተልኳል መንፈሱ። ከዚህ ልንጠነቀቅ ነው የሚያስፈልገን። መንፈሱ መጥቷል። ቀንዱን በቀንዱ እንዳይወጋን እንዳያገኘን ከሱ መሸሽ ያስፈልገናል። በጾም በጸሎት ወደ እግዚአብሔር መቅረብ፣ ቃለ እግዚአብሔር መስማት ከሱ እንድንርቅ ያደርገናል። እንሰዳፋን ጋንቢዮ ካን ጩቡን እንዲወጀችሱ ጩቡ ሰዶም መጣዳ ሴረው መማ ቦቆና ጃላ ኮፍ ተቆረጥ ተሮ ድብስ ነው ኡመኒ ሰቦን ያድኛ ካረት የሮባ የተንቲ እጆለን ዋቀዮ እጆለን ለማትን ያርጋኒ ጀዳ አፉረ እጃቲንስ አፉረ ሰጋገላቲንስ ኒካካኒ ኢሪራቲን ፉሩ ጀልቀቤ ዱባቲ ዳን ፉሩ ጀልቀቤ ጀዳ ሀረሴን ሴናን ኩን እኒ መጫፈረቱ ድብሳቱ አዱኛ ከነረ ጅራሞን ጅሮ ያሰቦተ ዋቀዮ ጅራ ከነገላቲ በውዳው ሰገሌ ዋቀዮ በረቹ ቀማ ከነገላቲ በውዳው ሰገሌ ዋቀዮ ዳባከ ከሉ ቀማ ሶማፍ ሰገዳደን ጭሙ ቀማ። አራተኛው ቀንዱ የተባለው ኃጢአት የሚያሰራው የሰናኦር ግንብ መፍረስና በቋንቋ አለመስማማት ነው። በምን አለመስማማት? አልሰማው። በቋንቋ አለመግባባት፣ አለመስማማት። በኦሪት ዘፍጥረት ምዕራፍ 11 ቁጥር 1 ላይ ስናነብ ዓለም ሁሉ በአንድ ቋንቋ ይነጋገር ነበር ይላል። በስንት ቋንቋ? በአንድ ቋንቋ ይነጋገር ነበር። የኖህ ልጆች ከውሃ ከወጡ በኋላ ወደ አንድ ሜዳ ወጡ ይላል። ከዚህ በኋላ ትልቅ ግንብ ሰሩ። በውስጣቸውም ኃጢአት መጣና ሰይጣን ስራውን ማሰራት ጀመረ። ወደ ላይ ግንባቸውን ካወጡ በኋላ ከዘመላቸው በኋላ ከዚህ በፊት በሰማይ ሆኖ ቤተሰቦቻችን የጨረሰ የፈጀ ሥላሴ ወይም እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ የሚባሉ አሉ። ኑ እነሱን እንግደል እያሉ ተመካከሉ። እግዚአብሔርን እናጥፋ ብሎ በእግዚአብሔር ላይ ተነሱ። ይቻላል? አቤት! እግዚአብሔርን ማጥፋት ይቻላል ወይ? አይቻልም። ግን እናጥፋ ብሎ ተነሱ። እግዚአብሔርም የእነሱን ኃጢአት አየና አንዱ የአንዱን ቋንቋ እንዳይሰማ ደበላለቀባቸው። ስለተደበላለቀ ያቺ ግንብ ባቢሎን ተባለች።
ዛሬስ እነዛ ሰዎች ከዛ በኋላ መስማማት አልቻሉም። አንዱ ድንጋይ ስል አንዱ እንጨት መስጠት ጀመረ። በዛ አንዱ አንዱን እየመታ ሁሉም አለቁ ይላል። ከዚህ እግዚአብሔር ሰወረ። እግዚአብሔር በሐዲስ ኪዳን ቋንቋን እንድናውቅበት፣ እንድንማርበት፣ እንድንስማማበት ሰጠን። ዛሬ ደግሞ እኛ በቋንቋ አንስማማ አንግባባ ብለን አንዱ አንዱን በቋንቋ እየገደለ ነው። ልንጠፋ ነው፣ ልናልቅ ነው። ያ አውሬ እኛን ልትለን ቀንዱን ወረወረ። አሁን ወደኛ ቀንዱን ካልሰበርን፣ እግዚአብሔርም ካልረዳን፣ እግዚአብሔር እንዲረዳን ደግሞ ወደ እግዚአብሔር ካልመጣን፣ ከውስጣችን ያለውን ዘረኝነት ነቅለን ካልጣልን መጥፋታችን አይቀርም። እግዚአብሔር ይህንን ቀንድ ይስበርልን። ዋቀዮ ጋንፋ ከነኑራት ያጨብሱ እኒ አፋፋን ጩቡን ሴተን ኩኖጀቺሱ አፋኒትን አከወሊ እንቀል ወለካም ወሊን እንዱባቹ እንደኔኝ ወሊን ጅራቹ አከ እንደኔኝ ካንጎዱዳ ሴራው መማቦቆና ኩረተ ኮለኮስ ተኮቲ ካሜሮ ዱብስቱ እጆሌን ሴም አዱኛንም ንምቶ አፋን ተኮቲን ካንዱበቱ ቱራኒ ገራ ድሬ ተኮት በውዳን ገሞ ጀተኒ ጀዳ ገሞ ሰው ጀተኒ እርገ ጉዲሰኒ ቦደስ ካዱራ ፖሊ ከነ ከነጀሳቱ ዋልቲ ሰሚረ ጅራ ኢሳቲና አጀስ ነው ጀዳኒ ዋቀረት ካን የሮ ከነ ዋቀያ ፋንሳኒ ጀራቱ ሩኩት ዋልኬሳ ፉዴ እኒ ሙከይሮ ጋፈቱ ዳካቲ ከኑ ጀልቃበ እኒ ዳካይሮ ጋፈቱ ሙከት ከኑ ጀልቃበ ዳካ ሙከሰናቲ ወሩ ኩተኒ ወላጀሰን ወልፈተኒ ጀዳ ያሰው ተዋቀያ ረስኩ ወልፈታ ጀራፋኒ ወኒ ገሉ ደንደሙቲ ዋቀዩ አፋንቲ ነከወሊ ገለ ጅራኑዳ አፋኑ ከን ኑቲሞ ፍትን ወላጀቺ ከነከወጆ ታጅሮ ፉር ሐማዳ ጀውሎ ከነዳ ዋይ ጀዌሮ ባየን በረና ዋይ ጃጃ ተሚጃ ሰነን በረና ስለ ሰባቱ ቀንድ ግን አልተማርንም። ስለ 666 ብዙ ጊዜ እንማራለን። እስቲ ያለው ምስጢር ሳንማር ስለ 666 እናወራለን። ስለ ሰባቱ ቀንድ እንማራለን። ዋይ ጃጃ ተሚጃ ምት እንዲ ቦደረከን ፉደ ጀልቀበ ሰከነ ሐወን አማስ ሰኙማ ቆሞዳ ወልቆዱ ከና ኬሳ ኬኛቲ ሙቅስነ ይወጋን ማለት ጋንፋ ከነ ይወጣው ስነ ማለት ወልፍቶን ኬኝ እንዶል ዋቀዮ ጋንፋ ከነ ኑራቲ አጫምሱ አሁራ ከነ ኑራቲ አጫምሱ። አምስተኛው ኃጢአት እስራኤል ነው። የእስራኤል ኃጢአት የእስራኤል ኃጢአት ደግሞ ምንድነው? እያሳጠርኩ ነው፣ እየጨረስኩ ነው። አትውጡ። እግዚአብሔር ከሁላችን ጋር ይሁን። የእስራኤል ኃጢአት ደግሞ ምንድነው? በእግዚአብሔርና በአገልጋዮቹ ላይ ማጉረምረም ነው። ምን ማድረግ ነው? ማጉረምረም። እሱ የሰጠንን መናቅ ነው። በኦሪት ዘኍልቍ ምዕራፍ 21 ቁጥር 5 ላይ እስራኤላውያን ከግብፅ ባርነት 4030 ዓመት ሙሉ በባርነት ከኖሩ በኋላ ነፃነት አግኝቶ ሲወጡ ከሰማይ ወረደ። ከሰማይ ምግብ እየወረደላቸው ከዓለት ላይ ከጭንጫ ላይ ውሃ እየፈለቀላቸው ውሃውና መናው ሰለችናል። ምኑና ምኑ ከሰማይ ወረደ። እግዚአብሔር ሰጠኝ ምግብ ሰለችን። በባርነት ውስጥ እያለን በፈርዖን ውስጥ የምንበላው ዱባ ይሻለናል። ይሄ እግዚአብሔር ቀላል የሆነ ምግቡን አንፈልግም አለ። በእግዚአብሔር ላይ አጉረመረሙ። በሙሴ ላይ አጉረመረሙ። ዛሬም በእግዚአብሔር ላይ እንድናጉረመርም እግዚአብሔር ባርኮ
የሰጠንን ሕይወት፣ ትዳር፣ ኑሮ ሕይወታችን ሁሉ እንድንንቅ የሚያደርገን መንፈስ ወደዚህ ዓለም ተላከ። ስንቶቻችን ዛሬ የስልችት ኑሮ የምንኖረው? እግዚአብሔር ይህንን ቀን እንዲዘርልን አሁን እንሸነፋን ይህንን እንሸነፋን ካነ ጩቡን ጃዌን ኩን ሆጀቺሱ እንሸነፋን ጩቡ እስራኤሎታል እስራኤሎኒ ብየ ግብፅ ኬሳቲ ገርቡማቲን ኤርገ ጅራቻ ቱረኒ ቦዳ ዋቀዮ ብልሱማ ኢሳን ባስሴ samii irraatii mannaa kattaa irraatii bishaan isaanii biqilchee burqisiise yeroo isaan obaasutti Waaqayyoof Musee irratti gungumanii jedha. Seera lakkoofsaa boqonnaa 27 lakkoofsa 5 irratti. Nyaanni samii dhabuu kun nu nuffisiise, dhugaatiin kun nu nuffisiise, biyya Fara'oonitti deebinee, bittaa garbummaatti deebinee, buqqee nyaachuu dabaa qola nyaachuu nu fayyaa jedha. Har'asiko Waaqayyo kan nuuf kennu nyaata nuuf kenna sana kennaan nuuf kenna sana tuffachaa kan jirru meeqan keenyadha. Jawwee kana Waaqayyo mayyuu nuuf facaasu. ስድስተኛው ሞተ ዘካርያስ ነው። የካህናት መኳረፍ፣ የካህናት ማለቅ ካህናት እንዲታረዱ ቤተክርስቲያን እንድትዘጋ የሚያደርግ መንፈስ ወደዚህ ዓለም ተላከ። ዘካርያስ የቤተክርስቲያን አገልጋይ ነው። የዘካርያስ ደም ግን በግፍ ፈሰሰ በቤተ መቅደስ ውስጥ። ዛሬም ይህንን መንፈስ የሚያሰራ ወደዚህ ዓለም አልተላከ የለም ወይ? አለ። እንጃፋት ጩቡን ተሱ ኬሳቲ ሉጎና ከሳንፈን ፈማን ጩቡ ዮካን ሞዱዋ ዘካርያስዳ ሉምኒ ጋሪ ሉምኒ ቁልቁሉን አከንድሩ ታሱላ ሐራስ ሉጎኒ ቀለማንጀኒ ምን ቁልቁሉ ማጭፋማን ጅራኒ ዋቀዩ አፉራ ጋር በይኑ ራቲ ያጫሱ። የመጨረሻና የሰባተኛው ሞተ ወልደ እግዚአብሔር ነው። የእግዚአብሔር ልጅ መግደል፣ ኢየሱስ ክርስቶስን መግደል፣ ይህንን የሚያሰራ መንፈስ ወደዚህ ዓለም ተላከ። በማቴዎስ ወንጌል ምዕራፍ 26 በማርቆስ ወንጌል ምዕራፍ 15 በሉቃስ ወንጌል ምዕራፍ 23 በዮሐንስ ወንጌል ምዕራፍ 19 ላይ ኢየሱስ ክርስቶስ እንዴት እንደተሰቀለ እናገኛለን። ዛሬ ደግሞ ወልደ እግዚአብሔርን እንደ ይሁዳ የሚሸጡ አገልግሎትን በብር የሚለውጡ ቤተ ክርስቲያንን የሚያስረክሱ አገልጋዮች፣ መምህራን ሁሉ በቤተ ክርስቲያን ውስጥ እንዲነሱ የሚያደርግ መንፈስ ወደዚህ ዓለም ተላከ አለ። ይሁዳ ጌታችን መድኃኒታችን ኢየሱስ ክርስቶስን በ30 ብር ሸጠ። ዛሬ ያለን ሰዎች ደግሞ በስንት ሸጥ ነው? የእግዚአብሔር ቤተሰቦች ሁሉም እኮ እየተሸጠ ነው። እግዚአብሔር ይህንን መንፈስ ይስበርልን። እንተርበባን እንዱ ማንጩቡን አዱኛ ከነረታ ፉሮ ጀቺሱኩን ከንንከይ ilma Waaqayyo Yesuus Kiristoos ittiin kana ajjeesisuudha. Kaleessa Yihuudaan gooftaa keenya Yesuus Kiristoos ittiin qarshii 30 gurgurachuutiin gooftaan keenya Yesuus Kiristoos dabarfamee gurguramee du'eera. Wangeela Maatewos boqonnaa 26, Wangeela Maarqos boqonnaa 15, Wangeela Luqaas boqonnaa 23, Wangeela Yohaannis boqonnaa 19. ሐራስ
amantaan keenya qarshiitiin akka isheen jijjiiramtu tajaajilli hundumtuu qarshiitiin akka ta'u tajaajiltoonni Waaqayyo lallabuurra Oromoo akka lallaban fedha foonii akka isaan lallaban Kiristoosiin akka ganan kan godhu hafuurri ergame jedha. Hafuura kana hundumaa Waaqayyo nurraatii qacaabsu. አሁን ስለዚህ መንፈስ አይተናል። አሁን ይሄ መንፈስ ብናውቅ ምን አደረገናል? ምን ይጠቅመናል? በዚህ መንፈስ ደግሞ ብንኖር ምን አደረገናል የሚለው አጠር አድርገን ተመልክተን ትምህርታችንን እንጨርሳለን። እግዚአብሔር ከሁላችን ጋር ይሁን። መጀመሪያ ኃጢአቱን ያሰራ ኃጢአት አዳም ነው ብለናል። አዳም የሰይጣንን ስራ ሰማ ሰራ። ምን ሆነ? አዳም ምን ሆነ? ሞተ። ቃየል ወንድሙን ገደለ፣ በድንጋይ ወንድሙን ገደለ። እሱም ተቅበዝባዥ ሆኖ በዚህ ዓለም ላይ ከኖረ በኋላ በድንጋይ ሞተ። የሰዶማውያን ሕዝብ እግዚአብሔር ያልፈቀደላቸውን ግብረ ግብ ሰሩ። ወንድ ወንድን ሴት ሴትን አገባ። እግዚአብሔር ደግሞ ከሰማይ እሳትን ከምድር የፈላ ውሃን አጥተው በአንዲት ቅጽበት እንዲጠፉ አደረጋቸው። እግዚአብሔር ከዚህ ስላልተስማሙ እግዚአብሔር የነበርዚዮንን ግንብ አፈረሰ። ከባድ ንፋስ አውሎ ንፋስ መጣ ይላል። በአንድ ሰዓት ውስጥ እዛ የተሰበሰቡ ሁሉ ወደሙ ይላል። እግዚአብሔር ከዚህ ሰውር እስራኤላውያን በሙሴና በአሮን ላይ እንዲሁም በእግዚአብሔር ላይ አጉረመረሙ። እግዚአብሔር በበረሃ ያሉትን እባቦችን አስነሳ። እባቦቹም ነደፏቸው፣ ሁሉም አለቁ ይላል። እንዲሁም ዘካርያስን የገደሉ ክርስቶስን የገደሉ ሁሉ በጣም ሕይወታቸው ተበላሽተው ሞቱ። ስለዚህ ከዚህ ኃጢአት ከዚህ ቀንድ ስር መውጣት አለብን ወይስ ቀንዱን ይዘን መቀመጥ ይሻለናል? ይዘን ከኖርን ምንድን ነው መጨረሻው? ሞት ነው። እንውጣ። ያሳለፍነው ዘመን ያለፈው ዘመን ይብቃል። ወደ እግዚአብሔር እንመለስ። በዘር በጎሳ በወንዝ የተከፋፈልነው ዘመናችን ይብቃል። አንድ እንሁን። ርስታችን አንድ ናት፣ ሀገራችን አንድ ናት። ስለዚህ እንመለስ። ያሰቦታ ዋቀዩ ጀረቁን ሁሉም ቱቱም ፖርኬተኒ ማልታኒ ከንጀሉላላ አዳም ጀተ ሴጠን አዳጋይ ንዱዌ ቃየል ኦፖሌስ ሳቲኒ አጀስ እንስ አዱኛ ከነራ ካን ነሃ ወሬራ ካን ጅራቱ ተ ኡመረትስ ዳጋዳ አንዱዌ ሰዶሞኒ ዋቀዮ ካኒት ሳኒ ግኔ የምኔ ራወተን እብድ ሰሚራቲ ቡኤ ሳኛት ወር ባቢሎን ወር ሰናክሬም አፋኒት ወሉ ገሉ ደዳባኒ ቅሌሳማ ከውዳን ገሞ ኢሳን ጃራንሱን ኢሳን ረት ቡኤ ሳን ኩፍሰ ሳናጀስ እስራኤሎን ዋቀዮ አሮን ሙሴ ረት ጉንጉማኒ ገሞጂ ኬሳቲ ቦፍቲ ሳኒት በውዳን ሳኒ ኢሳን ፊቴ አከሱማስ ዘካርያስ ረት ወረን ጉንጉማን ኢየሱስ ክርስቶስ ት ወረን አጀሳን ጅሬን ኢሳን ያካንታኒ ታኒ ሁድ ኢሳን ዱማን ከናብዩ ጋንፋ ከነ ጀላ ወረን ጅራን ጩቡ ሰይጣን ዶጀቺሱ ከነ ወረን አብደን ጅራን ነው ጅራን ኡምኒሳ ዱዋ ዋነት ሄዳፍ በሪዳ በርስ ዲሳን ነው አገው አሁን እንመለስ።
አዲስ ሰውን እንልበስ። እግዚአብሔር ይህንን ዘንዶ ከእኛ እንዲያስወግድልን በጸሎት እንለምን፣ ንስሐ እንግባ። በዚህም ጊዜ ቀንዶቹ ይሰባበራሉ፣ እኛም በነፃነት እንኖራለን። እግዚአብሔር ቀንዱን እንዲሰብርልን የአጋንንቱን፣ እኛም ከዚህ ተላቀን የክርስቶስ አካል የወንድማማቾችነትን ነን ብለን አንድ መንግስት የምንወርስ አንድ ርስት የምንወርስ የአንድ አባት ልጆች ነን ብለን ልዩነትን አጥፍተን በአንዲት ሃይማኖት በጸናች በኦርቶዶክስ ጸንተን እንድንኖር የእግዚአብሔር አብ ቸርነት፣ የድንግል ማርያም አማላጅነት፣ የጻድቃን የሰማዕታት ተራድነት ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር። እሺ እልል ካላችሁ ከለብ ብያለሁ ቅድም አይደል? እልልታው ዮ እልል በይተንታናን ለቤ ኬሳ ባፈዳቢ እልል ጀዳ ዋቀዮዳፍ ገለተቢስ እልልታውንስ ምስኩ ማርያም ስዳ እርጎን ቁልቁሎታ ማርያም ስዳ ጀቢነ ማንቶታ ውሌ አመንታ ቦቲ እንጅቲ ረምኔ ጋልማዬ ቢፈምቶ እሞ ቦምኔ ማርያም ስዳ እርጎን ቁልቁሎታ ማርያም